ወደ በለሲቱ በእግራቸው ተጓዙ። የነሱ አምላክ ደግሞ እግሩ ተቸነከረ። አዳምና ሔዋን በለሷን በእጃቸው ቆረጡ። የነሱ አምላክ እጆቹ ተቸነከሩ። እንግዲህ ወብቅናዋቲው ሰበረ ለነ ቀኖተ ሞት፣ እሱ ተቸንክሮ የሞት ችንካርን ከሰው ልጆች አላቀቀ፣ አስወገደ። እንግዲህ የአምስቱ ችንካሮች ስም ሳዶር፣ አላዶር፣ ዳናት፣ አዴራ ይባላሉ። ታላቁ ሊቅ አባ ጊዮርጊስ ዘጋስጫ በመጽሐፈ ምስጢር ላይ እነዚህን ሲተነትናቸው ሳዶር የሚባለው እንግዲህ ምንድነው ሲል በመጽሐፈ ምስጢር ላይ ተመልካቾቻችን ማንበብ ትችላላችሁ። ቋሚውና አግዳሚው የመስቀሉ ቋሚ አለ፣ የመስቀሉ አግዳሚ አለ። ሁለቱን ያያያዙበት የሚስማር ስም ሳዶር ይባላል። ሁለተኛው አላዶር ሲባል ይኸውም የጌታን ቀኝ እጅ የቸነከሩበት ችንካር ነው። ሌላው ዳናት ይባላል። ይሄ ደግሞ የጌታ ግራ እጅ የተቸነከረበት የችንካር ስም ሲሆን ሁለት እግሮቹ ደግሞ በአንድ ላይ የተቸነከሩበት አዴራ ይባላል። በመጨረሻ የናዝሬቱ ኢየሱስ የአይሁድ ንጉሥ አይሁድ ኢየሱስ ናዝራዊ የናዝሬቱ ኢየሱስ የአይሁድ ንጉሥ የሚለውን ደግሞ ጲላጦስ የጻፈበትን ያያያዘበት ሮዳስ ይባላል። እነዚህ አምስቱ ችንካሮች በጌታ ደም የከበሩ ቅዱሳት ቅንዋት በመባል ይታወቃሉ። ስለዚህ የክብር ባለቤት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንግዲህ እነዚህን 13ቱን ሕማማተ መስቀልን ተቀብሎ በመስቀል ተሰቅሎ ስጋውን ቆርሶ ደሙን አፍሶ ወገብረ ሰላም በደመ መስቀሉ በመስቀሉ ደም ፈሳሽነት ለዓለም ሰላምን መሰረተ። ወሰዓረ መርገመ በዲበ ዕፀ መስቀል በመስቀል ተሰቅሎ መርገመ ስጋ መርገመ ነፍስን ሻረ። በመስቀሉ ስር እናታችን ቅድስት ድንግል ማርያም ነበረች። ዮሐንስ እያለቀሰ ነበረ። በመጨረሻም እናቱን ስጦታ አድርጎ ሰጠን። እነዋት እናትህ አለው ለዮሐንስ። እናት ትሁን ብሎ በእውነት ቀራንዮ ድረስ በታማኝነት ለገሰገሰው ለዮሐንስ ድንግል ማርያምን ሽልማት አድርጎ ሰጠው። እነሆ ልጅሽ አለ። ዛሬም ዮሐንስን በሃይማኖት በምግባር ለምንመስል ለሁላችን የአደራ እናታችን ናት። የአደራ ልጆቿንና በምልጇ እኛን ልጆቿን ሁሌም ትጠብቀናለች። ከዚህ በኋላ በእውነት በአካለ ነፍስ ወርዶ ነፍሳትን ሁሉ ነፃ አውጥቶ ወደ ጥንት ርስታቸው ወደ ገነት ገብተዋልና አስገብቷቸዋልና በዚህ ሳምንት የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ የተቀበለውን ጽዋቶ መከራ እናስባለን። ውእቱ ነሳ ደዌነ ወጾረ ሕማመነ፣ እርሱ ግን በእውነት ደዌያችንን ተሸክሟል፣ ሕማማችንንም ተቀብሏል እንዳለ ኢሳይያስ። በቅዱስ መስቀሉ ኃይል ሁላችንም ይጠብቀን። ወስብሐት ለእግዚአብሔር።